የደስኛው እሺ እንዴት ናችሁ? ያው እኔን ታውቂኛለሽ። እሺ ስለ ሁሉም ነገር ዘርዘር አድርገሽ እስቲ ንገሪኝ። በቃ ያለው ነገር እኔ እንግዲህ ዞሮ ብቻዬን ነው ልጆችን ማሳድጋቸው። ያው ቤተሰቡም ብዙም ያግዛኝ ራሴ በራሴ ነው የምስተዳደረው የቀን ስራ በመስራት እናንተም ታውቃላችሁ መስራቴን 2 አመት ላይ ከእናንተ ጋር ነው አብሬ የቆየሁት እና ትንሽ ማሳደጉ ልጅ ይከብዳል። 2 ልጅ ብቻዬን ማሳደጉ። ስለዚህ ልጅሽን እያስተማርሽም የምግብም የልብስም ሁሉን ነገር አንቺ ችለሽ ነው የምታስተምሪ ማለት ነው? አዎ ሁሉን ነገር ነው ነው። በምግብ በብዙ ጊዜ ልጆች በጣም እየተጎዱ ነው ያሉት። ያው ቁርስ ባያገኙ ምሳ ትንሽ ዞሮ በምግብ በሁሉም ነገር ያው አይሟላላቸውም። ዞሮ አሞላ ጎደል ያው የቤት ኪራይም አለ። የቤት ኪራይ ስል ደግሞ የሚበላ ጤፍ ያስፈልጋል። እዛ ደግሞ ልብስ አለ፣ አንዳንድ ነገር አለ። ልጆች ብዙ ነገር ያው ብዙ አይሟላላቸው። እሺ እንግዲህ ከኛ ስራ እንትን ታያለሽ ትሰሪያለሽ። ርቀት አለው። በጧት እንግዲህ 11 ሰዓት ምናምን መነሳት ይኖርብሻል ይመስለኛል። እንግዲህ መጥቼ ሳይው ልጆች እንዴት ነው የምታደርጊ? ወደ ስራ ስትመጭ እንዴት ነው የምታደርጊያቸው? ያው ልጆቹ ትልቋ የጧት ስትሆን ከዚህ ጎረቤት አለ፣ ከጎረቤት ነው ትንሿ የምትቀመጠው። ከዛ ከሰዓት ስትመለስ ትንሿን ይዛ ትቆያለች። ከዛ አብረው ይቆዩኛል። እሺ በእምነት እስኪ ስምሽን ከናባትሽ ንገሪኝ እስኪ ማለት ድምፅሽን ጨምር። ስንተኛ ክፍል ነሽ? 2ኛ ክፍል። የት ትምህርት ቤት ነው የምትማሪ? ዶክተር አምባቸው ትምህርት ቤት። እሺ ለወደፊት ምን መሆን ነው የምትፈልጊ? መምህር። ጎበዝ። ሰላምዬ አንቺ ስምሽን ንገሪኝ። ሰላም ፋሲካ። የአባት ስም ማን ነው የሚባል? መሰረት። ጎበዝ። እሺ አንቺ ስለወደፊት ምንድን ነው መሆን የምትፈልጊው? ዶክተር ነው መሆን የምትፈልጊ? ጎበዝ። እሺ ፋሲካ በጣም እናመሰግናለን ላደረሽልን መስተንግዶም እናመሰግናለን። እሺ ማክብራችሁ ከቤቴ ስለመጣችሁ በጣም አመሰግናለሁ።